ኢየሱስ እኮ የመጣ ነው። አስፈሪ ጊዜ ነው የሚሆነው። እንዴት ነው ተረጋግታችሁ ዝም ያላችሁት? አስፈሪ ጊዜ እኮ ነው የሚሆነው። ምድር ላይ ያልነበረ ወደፊትም የማይኖር መከራ ይኖራል እኮ ነው ያለው ኢየሱስ። የምድር መናወጥ ይሆናል። ከዳር እስከ ዳር ድረስ ሰማይ በብርሃን ይሞላል። የሰው ልጅም ከመላእክት ጋር ታጅቦ ይመጣል ይላል። ኧረ አስፈሪ ጊዜ ነው። አስፈሪ ጊዜ ነው። ኢየሱስ ይመጣል። ከዛም እያንዳንዱ ሰው በእግዚአብሔር ዘንድ በፍርድ ፊት ይቆማል። እያንዳንዱ ሰው ስለሰራው ነገር መልስን ይሰጣል። ኢየሱስ ጌታ ነው። እስቲ መልስን ይሰጣል በሉ። መልስን ይሰጣል። ሃሌሉያ። መጽሐፍ ቅዱስ ላይ ተጽፏልና በአንደኛ ጴጥሮስ 4 ከቁጥር 2 እስከ 5 እንደዚህ ይላል። የሚሳደቡ የተለያየ ነገር በምድር ላይ የሚያደርጉ ሁሉ ለእግዚአብሔር መልስን ምን ያደርጋሉ ይላል? ይሰጣሉ ይላል። ኮሚኒኬት የምታረገው ከእግዚአብሔር ጋር ብቻ ነው። ታሪክ እንደ መጽሐፍ ተገልጦ በእግዚአብሔር ፊት ይነበባል። ያደረከው በሙሉ በእግዚአብሔር ፊት ይከበባል። አንተ በዚህ ምድር ላይ ቢዚ ነህ በማይረባው ነገር። እግዚአብሔር ግን ምን አለ ልጄ በነቃ እያለ ነው። ከሩቅ ሙሽራውን አጅበውት እየመጡ ነው። ኢየሱስ እየመጣ ነው። እኔ እቺን ተናግሬ በወርድ ራሱ ይበቃል። ኢየሱስ እየመጣ ነው። ክርስቲያን ንቃ። የተኛችሁ ንቁ። በዚህ ዓለም የተጠመዳችሁ ውጡ። ኢየሱስ እየመጣ ነው።